ዋትስአፕ ላይ ሎኬሽን እንዴት ነው የምንልከው? ወይም ደግሞ ያለንበትን ቦታ በዋትስአፕ ለሆነ ሰው መላክ ከፈለግን እንዴት አድርገን ነው መላክ የምንችለው እያላችሁ ለጠይቃችሁኝ በቀላሉ ያን እንዴት ማድረግ እንደምትችሉ ላሳያችሁ። ያላችሁበትን ቦታ ለመላክ ወደ ፈለጋችሁ ሰው ሜሴጅ ትገቡና እዚህ ጋር ይችን አንድ ጊዜ ትነኳታላችሁ። አሁን ምልክት ያደረኩባትን እሷን ስነኳት በዚህ መልኩ ይመጣላችኋል። እዚህ ጋር እንደምታዩት ሎኬሽን የሚል አለ። እሱን አንዴ ንኩት። ይህን ስነኩት በዚህ መልኩ ይመጣላችኋል። ሎኬሽናችሁን ካላበራችሁ እዚህ ጋር ኮንቲኒው የሚለውን አንድ ጊዜ ንኩት። እዚህ ጋር እንደምታዩት ፍቃድ ይጠይቀናል። በድጋሚ እዚህ ጋር ፍቃድ ትሰጡታላችሁ። ፍቃድ ከሰጣችሁት በኋላ ጂፒኤሳችሁ ኦፍ ከሆነ እዚህ ጋር ኦን እንድታደርጉ ይጠይቃችኋል። ስለዚህ ጂፒኤሳችሁን እዚህ ጋር ሎኬሽናችሁን ኦን ታደርጋላችሁ ማለት ነው። እንደምታዩት በዚህ መልኩ ይመጣላችኋል። እዚህ ጋር እንደምታዩት አሁን ያላችሁበት ቦታ ከለሯ ለየት ያለችው ችኛዋ ናት። ይሄ እናንተ ያላችሁበት ቦታ ነው። እንዲሁም ደግሞ ያላችሁበትን ቦታ ስትንቀሳቀሱም አብሮ እናንተን እየተከተለ ሎኬሽኑ ለሰውየው እንዲያሳየው ከፈለጋችሁ ሼር ላይቭ ሎኬሽን የሚለውን ነክታችሁ ያንን ሼር ማድረግ ትችላላችሁ። ነገር ግን አሁን ያላችሁበትን ቦታ ለምሳሌ ቤት ከሆነ ያላችሁት ቤታችሁ እንዲመጣ ከሆነ የፈለጋችሁት ሰውየውን ሼር ዩር ከረንት ሎኬሽን የምትለውን ከታች ያለችውን አንድ ጊዜ ነክታችሁ ሎኬሽናችሁን መላክ ትችላላችሁ ማለት ነው። እንደዚህ አድርጌ ከላኩለት እንደምታዩት በዚህ መልኩ ሎኬሽንን ይልክለታል። ይሄንን ነክቶ ያለሁበትን ቦታ ቀጥታ ማየት ይችላል ማለት ነው። ከተመቻችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። ይመቻችሁ።